What's up everybody? እንዴት ናችሁላችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ ከስንት ጊዜ በኋላ ነው እንግዲህ አዲስ እንደ ስቱዲዮአችን ላይ ተመልሰን ወደ እናንተ ጋር ኮንታክት የምናደርገው። ያው በመሀል ላይ አንዳንድ ስራዎችን እየሰራን ነበር። እንደዚህ ቢሃይንድ ኦፍ ዘ ሲን ከሰራን አንድ ወር ምናምን ወር ከሁለት ሳምንት ምናምን አልፎናል። እንግዲህ በአሁኑ በ19ኛ ሳምንት ኢትዮሽል ቢሃይንድ ኦፍ ዘ ሲን በ24 ሰፈር ላይ እንግዲህ ተመልሰን ከቻሳ ብለናል ማለት ነው። በመሀል ላይ ጠፋንበት አንዳንድ ምክንያቶች አሉ። እነሱም አንዳንድ ምክንያቶች ምን እንደሆኑ ልንገራችሁ። ከምክንያቶቹ መካከል አንደኛው እና የመጀመሪያው ሾርት ሙቪ እየተሰራ ነበር። ኦልሞስት ተለቆም አልቆላችኋል። ተኩላ የሚለው ከክፍል 1 እስከ ክፍል 5 ያለው ፓርት ተለቆ እንግዲህ ያው ለጊዜው ክፍል 5 ላይ ነው ያቆምነው። በአሪፍ ስቶሪ መቋጫ ላይ ይቋጭ ነው ብዬ አስባለሁ። እሱም በመጀመሪያ እንዴት አያችሁት? እንግዲህ ያው ብዙ ጠብቀን ነበር ከሱ ስራ ማትኛ እንዳሰብነው አልሄደም። አንዳንድ ነገሮችን ሞር ኤክስፔክት አድርገን ነበር፣ ግን ያው ዜር መስከም ምንም አይልም። ተወሰነ ቢሆን ፕሮግረስ አድርጓል። ከዛ በኋላ ግን ያው የምናወጣው ኢነርጂ እና ኢንቨስት አድርገን የምንሰራው ስራ ከእንትኑ ጋር ባላንስ እየሆነ ስላልሆነ ለጊዜው ቢሆንም ገታ አድርገነዋል። ክፍል 5 ላይ እንግዲህ በተሻለና አቅም እዛ ጋር አቁመነዋል ማለት ነው። ፈጣሪ ከፈቀደ ደግሞ ነገሮችን እያመቻችተን ቀስ ብለን ደግሞ እንቀጥለዋለን ወይ ደግሞ በሌላ ሾርት ሙቪ እንከሰታለን ማለት ነው። እንዴት አያችሁት? በመጀመሪያ ተከታታይ ተኩላ የሚለውን የአድቬንቸር ዘውግ አይነት ፊልም እንዴት አያችሁት? እሱን እየሰራን እየለቀቅን ነበር። ሁለተኛ ነገር ደግሞ እንጃ ለምን እንደሆነ አላውቅም፣ ሰሞኑን እርግጥ ቀስ ብዬ እመጣበታለሁ። በቲክቶክ አካውንታችን ላይ ትንሽ ዴድላይን ገብቷል ማለት ይቻላል። በጣም አናላቲኩ ዳውን ዋርድ እያሳየኝ ነው። ለምን እንደሆነ እሱም በአንዳንድ ምክንያቶች እስካሁን ያልተረዳሁት አንዳንድ ነገሮች አሉ። ሁለተኛ ነገር ደግሞ በተወሰነ ደግሞ እኔ የሚገምታቸው ነው እያሰብኳቸው ኬዞች አሉ። ሜይ ቢ በእነዛ ምክንያት ሊሆናሉ ብዬ ተስፋ አደርጋለሁ። በዛ ምክንያት ትንሽ ሞቲቬታችን ቅዝቅዝ ብሎ ነበር እና ብዙም አልወጣንም። በዓል ሰሞኑም ነበረ ያ ነገር ሲደራረብ እኛም ከእንትኑ ትንሽ ለመራቅ ተገድናል ማለት ነው። ቪዲዮ በመልቀቅ ዙሪያ አልጠፋንም፣ ግን አክቹዋሊ ከመስራት ቪዲዮ እየወጣን ሹት ከማድረግ ትንሽ ተገድበን ነበር። ወደ ዛሬ ቪዲዮ ስንመለስ በ19ኛ ሳምንት ኢትዮሽል ቢሃይንድ ኦፍ ዘ ሲን 24 ሰፈር ነበር የሰራ ነው። ያው እንደተለመደው በቲክቶክ ስራችን ላይ እንግዲህ አዲስ ሰው ጆይን እያደረገ ነበር። በዚህ ሳምንት አዲስ ሰው ጆይን ያደረገን በእምነት ይባላል። ምስሉ ላይ ፒክቸሩ እንደምታዩት ማለት ነው። እሱ አብሮን እንግዲህ ከኛ ጋር ጆይን አድርጎ ሰርቷል። እሁድ ዕለት አካባቢ ነው የተገናኘነው። መጀመሪያ አካባቢ ወደ ጦር ኃይሎች ልንሰራ ነበር ያሰብነው፣ ግን ያው ሰዓቱ ስናየው በጣም መሽቷል። ኦልሞስት ወደ 11 ሰዓት ከምናምን ነው ቀረጻ ሁሉ የጀመርነው እሁድ ዕለት። ስለዚህ 24 ሰፈርን ሀሳባችን ፕላንቱ ተከትለን ወደ 24 ሰፈር ሽፍት አድርገን ሀሳባችን ለመስራት ተገድናል ማለት ነው። 24 ሰፈር ላይ እንግዲህ ምን መገጠማቸው ብዙ አይነት ገጠመኞች አሉ። እንደተለመደው አንዳንድ ገጠመኞች ምን መሰላችሁ? ሞር እንደውም እንዳሰቡትም ባይሆንም የሆነ ሰው እናጣለን ብዬ ነበር፣ ግን ሰው ነበረበት። በታይሙ ካፌ ለመጀመሪያ ጊዜ ገብተናል። ካልስ ካፌ ላይ ቶቶት የባህል አዳራሽ እንግዲህ በጣም ከ24 ደግሞ ወደ እንትንም ወደ መጨረሻ አካባቢ ወደ መብራት ኃይል አካባቢ ስንሄድ ቶቶት የምግብ አዳራሽ እዛ ጋር ገባን። አንድ ሀሳብነው ባይሄድም ለመቅረጽ ምቹ አልነበረም እንጂ ገብተን ነበረ። ሁለተኛ ነገር ደግሞ ያው ሱፐርማርኬት ለመግባት ዎልማርት ላይ ገብተን እንደዚህ ለመቅረጽ ሞክረናል። ቪዲዮዎችን በተርታ ለእናንተ እልክላችኋለሁ እንደውም አሳያችኋለሁ ማለት ነው። አሪፍ የሆነ ቫይብ ነበረው። እንግዲህ ተቶስን ገበያ አዳራሽ መስተንግዶ ላይ እንግዲህ ተቀበሉን እና ምን ቪአይፒ ነው የምትፈልጉት የትኛው ይሆንላችሁ እያሉ በመስተንግዶ ሲያማሩት ነበር አስተናጋጆች። ሞር ሪስፔክትድ አለኝ በጣም እኛ ዞር ብለን አይተን ፐርፖዛችን ወይም ዋናውን ታርጌታችን ሹት አድርገን ለመውጣት ነበረ። እስቲ የት ቪዲዮን ሰፋ በሏ። ምን ነው ጥብቅ ቃላችሁ? እሺ አክሽን። ሄሎ
ቦታ ለገለጻችሁ እንደምታዩት ነው። ያው በጣም መቅረጽ ፈልገን ነበር፣ ግን በጣም ጭንቅንቅ ያለ ነው። በጣም ብዙ ካስተመር ስላለ ብዙ ሰርቪስ ተጠቃሚ ስለነበሩ ለመቅረጽ ምንጭ አልነበረም። እንደምንም ብለን የተወሰነ ታግለን ለመውጣት ሞክረናል ማለት ነው። ያው እነሱ የሚጠብቁት ትልልቅ ነገር መኪና ይዛቸው አስነባር ሁላ አሁን ያለው ከኋላ ቆመን ነው ያለው መኪናው እና አሪፍ የሆነ ቫይብ ነበረው። ከዛ በኋላ ነው ካልዲስ ካፌ ላይ ዝም ብለን ገባልና ዝም ብለን ወከባ ምናምን ነገር ለመፍጠር አላሰብንም በጭራሽ። ግን ቫይብ ለመያዝ ሞክረን ነበር። ምንም አይልም እሱም ቪዲዮ። ወልማርት ላይ ገባን፣ ቁጫን ምናምን አሪፍ ቫይብ ስፓት የሰራንባት ያች ነበር። ካፌው ላይ የሞጣን ሱፐርማርኬት ላይ የተወሰነ ዝም ብለን ለመንቀሳቀስ ሞከርን ማለት ነው። ከዛ ውጭ ወደ 24 ሰፈር ያለው ምናምን ነገር ከላይ ወጣቶች እያዩ ነበር ምናምን ነገር። ያው የሰው ፊት እንደምታየት ነው፣ የሚገላምጥ አይጠፋም፣ ምን የሚል አይጠፋም። ብዙ ዲስትራክት የሚያደርግ ነገር አለ። በት እኛም ፖስታችን ነው የምንሰራው። እንደዛ አድርገን 24 ሰፈር ላይ ሰራ። እንደውም ካሜራ ምናምን ብዙዎቹ እየቀረጹ ነበር ከላይ ከኮንዶሚኒየም ከዛም አሪፍ የሆነ ቫይብ ነበረው። ፖርቶች ምናምን ነገር ነበሩ። ግን በት ያው እንደተለመደው ከፖሊስ ጋር አሁን በጣም ሰላማዊ ድርድር ላይ ወርደናል እና በጣም ሰላማዊ ሆነን እየተላለፍን ነው እንዴ ማለት ነው። እና እንደዚህ በሴኩሪቲ ደረጃ ላይ ከፍተኛ እንትን አልቀጠመንም። በዚህ መጨረሻ ማታ አካባቢ ያው መሽቶ ስለወጣን ሁላችንም በመጨረሻ በሰላም ወደ ቤታችን ተመልሰናል ማለት ነው። እንግዲህ አንዳንድ ቪዲዮዎችም ዘቤስ ብላቸው ቪዲዮዎች ወደ እናንተ ላሳያችሁና I saw you niggas celebrate my losses like I wasn't gonna win again. Cause I don't give a fuck what you say. Yeah, I'ma do shit my way. So you can go kick rocks, I'ma stack bricks up, build what I want to make. Yo, I got a lot of shit to say, so I'ma do this every day. I'll be writing things until I'm fucking buried in my grave. 6 feet deep under, but my body won't decay. Cause my messages are timeless, so they'll put them on display. Oh yeah, I rap with a certainty, I have a sense of urgency. A message for eternity, for everyone internally. I had some people burning me, but now they fucking learn to see I ain't the one to fuck with, now they looking nervously. And I don't really care what you think of me respectfully. You can kick rocks if you think you're fucking better, see. I will outwork you, turn you to an enemy. Hurt you so bad that you're gonna need some therapy. I got the motherfucking recipe, I've been cooking up hits, I'ma leave a legacy.
up, build what I want to make. Cause I don't give a fuck what you say. Yeah, I'ma do shit my way. So you can go kick rocks, I'ma stack bricks up, build what I want to make. Yeah, I'ma do it my way. ወደ ቲክቶክ አካውንታችን ስንመጣ እንግዲህ እዚህ ጋር ነው አስቀያሚ ፓርት። ለምን እንደሆነ አላውቅም። ይሄንን ወር ከሁለት ሳምንት አካባቢ ያክል ጭራሽ ማታ አንዳንድ ቪዲዮዎች ይታያሉ፣ አንዳንድ ቪዲዮዎች ግን እንደ በፊቱ እየታዩ አይደለም። አለመታየቱም ይቅርና ፎሎወር በጣም እየቀጣኝ ነው፣ ሉዝ እያደረኩ ነው። ለምን እንደሆነ አደኑ ማት ቪዲዮ በማን ላይ አልደለትኩም፣ አላጠፋውም። የሆነ የሰራሁት ግም የጣስኩት ነገር የለም። ግን ኦልሞስት በዚህ ወር ብቻ ከ3000 በላይ ፎሎወር ተቀንሷል ማለት ይቻላል ከአካውንቴ ላይ ማለት ነው። ከሚጨምሩት አንፃር ተጨማሪ ከኔም እየገባኝ ነው፣ ከኔም ካሉትም ፎሎወሮች እያነሳ ነው። ለምን እንደሆነ አልገባኝም፣ በምክንያት እንደሆነ ብዙ እያረኳቸው እንደሆነ። እሱ ፓርት በጣም ነበር የሚያስቀያሚ የነበር ፓርት ነው። ጭራሽ ቪዲዮ እንደምንጠብቀው ቫይራል አልወጣው ብሎ ግን ደግሞ ፎሎወር ሲነሳ በጣም አስቀያሚ። ቢያን ፎሎ ባክ አድርገው ነው እንዳትሉ፣ በቀን ውስጥ አትሊስት 300 ሰው አንፎሎ ሊያደርግ አይችልም። ቢችል 50 እና 100 ሰው አንፎሎ ሊያደርግ ይችላል፣ ግን 300 ያክል አይሄድም። በዚህ ያክል ስለማይል ማለት ነው። እሱ ፓርት በጣም ግራ ገብቶኛል። እስካሁን ምላሽ ያላገኘንበት ነው። እስቲ በተቻለመጠን ሄልፕ ሴንተር ላይ በጣም ለማናገር እየሞከርኩ ነበር፣ ግን እስካሁን ምላሽ አላገኘንም። ካገኘን እንግዲህ ለመፍታት እየጣርን ነው፣ እየታገልን ነው። አትሊስት እንደምን ብለን እሳችን አክሰል 100,000 ለማግባት ነው እቅዳችን። አሁን 84700 አካባቢ ነን። እንግዲህ አጠቃላይ እስከዛሬ እንኳን የተነሳብን ወደ 30,000 ፎሎወር አይሆንም 25000 በላይ ማለት ይቻላል። ማለት በፊት በጣም ነበር፣ የሆነ ታይም ላይ ደግሞ በጣም ፎሎወር ሲነሳብን ነበር። አሁን ደግሞ ሁለተኛ ታይም ነው እንደዚህ በከፍተኛ ፎሎወር ሉዝ እያደረግን ያለ ነው ማለት ነው። ለምን እንደሆነ አላውቅም፣ እስካሁንም እየተሳካለ አይደለም። ብቻ ግን እስከዛሬ እንግዲህ በቲክቶክ ዙሪያ ሞር ቢሃይንድ ኦፍ ዘ ሲን ማለት ቪዲዮዎች ነው ወደ 218 አካባቢ ቪዲዮዎችን ቲክቶክ ላይ ሜክ አድርገናል፣ ለቀናል፣ ፖስት አድርገናል ማለት ነው። ከ218 ውስጥ መካከል እንግዲህ ወደ 150 አካባቢ 140 የሚሆኑት ዎኪንግ ናቸው። ኢትዮሼሪ ዎኪንግ ቫይብ ያላቸው ቪዲዮዎች ናቸው። ከዛ ተጨማሪ ደግሞ የተቀሩት ቪዲዮዎች የአበባ ፍላወሪንግ ቻሌንጅ አለ፣ የበፊት ሰራው የነበረው የሼሊ ኢሞሽናል ሲኒማቲክ የሆነ እንደ ሾርት ሙቪ መንገድ አለ፣ ያጫጭር ሾርት ሙቪዎችም አሉ። ከዛ አልፎ ደግሞ እንደ ኮቶች የተሰሩ ቪዲዮዎች አሉ። እነዚህ ኤክስፒሪየንስ ምናምን ከዩቲዩብ ተቆራርጠዋል። እነዚህ ተጨማምረን ነው በአጠቃላይ 218 ቪዲዮችን ፖስት ያደረግነው ማለት ነው። ይህን ያክል ቪዲዮ መልቀቃችን ለኛ ራሱ ትልቅ ነገር ነው ማለት። በሳምንት 3 ቀን ነበር የምለቀው፣ የሆነ ታይም ላይ 4 ለቅ ነበር። አሁን ግን 3 ነው እየለቀቅን ያለ ነው። ኮንሲስተንት ነው እየለቀቅን ያለ ነው። በት ቲክቶክ ግን እንደምንፈልገው ነው እንዳሰብነው አይደለም። አንዳንዴ እንዲህ በጥፊ ያዞረናል ማለት ይቻላል። ማለት በጣም ኤክስፔክት እናደርጋቸው ቪዲዮዎች አይታዩም፣ ያልጠበቅናቸው ቪዲዮዎች ደግሞ ዝም ብለው ቫይራል ሊወጡ ይችላል። እና አረን ነው ሜቢ ነገሮች ተስተካክለው በስርዓት ወደ ቀድሞ ስታንዲንጋችን እንመለሳለን ብዬ አስባለሁኝ ከፈጣሪ ጋር። እንደምን ብለን ደግሞ ጥርሳችን ነክሰን 100,000 እንገባታለን። በጣም አለ በዚህም ሜቢ ታይም ወይም ጊዜ ነው የሚፈጀው እንጂ እንገባታለን። እንደዛ ነው። ሌላው እንግዲህ እስከዛሬ ከአካውንት እንደምታዩት ማለት ነው በባለፈው ሰርች ኢንሳይት ቪው ሲያሳየኝ እንግዲህ ቶታል ቪዲዮአችን ቪው እንግዲህ እስከ 218 ቪዲዮ ተለቋል ብያቸዋለሁ። ቶታል ቪዋችን ወደ 21.8 ያማት 21,800,000 ቪው አጠቃላይ አካውንታችን ታይቷል ማለት ነው። ቶታል ፎሎወር ደግሞ እንግዲህ አሁን ከረንት እየነገርኳችሁ 84700 ማለት ነው። ሉዝ ካደረግናቸው ውጭ ሉዝ ያደረግነው ቢጨመርማ 100,000 ከ100,000 በላይ ነው። እንግዲህ ቶታል ላይካችን አክቹአሊ አሁን 1,080,000 ደርሷል ማለት ነው። እንግዲህ ላይካችን ኦልሞስት ፎሎወር ላይ ነው። አሁን ትንሽ በጣም እየተበደልን ያለ ነው። ፎሎወር ላይ ነው። አትሊስት ይሄን ያህል ላይክ ይዘን ይሄን ያህል ቪው ይዘን ወደ 100,000 መግባት ነበረብን። ለምን እንደሆነ አላውቅም። ሜቢ ኮንተንታችን ሰዎች ያዩትና ፎሎወር ላይ በጣም ትልቅ ነው። ሜቢ ፎሎ ያርጉልኝ ብቻ ይሁን። በተረፈ ግን እንግዲህ ሉዝ ያደረግናቸው ነግሬያችኋለሁ። ወደ ኦልሞስት 25,000 በላይ ፎሎወር ሉዝ አድርገናል። እነዚህ ነገሮች እንግዲህ አካውንታችን ሰሞኑን እንደውም እዚህ ላይ እንደምታዩ ፖስቱን ይህን ይመስላል። አጠቃላይ ያለውን ፓርት በባለፈው እንዲህ ሄልፕ ጋይድ ሴንተር ላይ ሳናግራችሁ ምናምን ነገር ጀነራል ላይ አካውንት ቼክ ሳደርገው ነው ይሄን መልእክት መረጃ ያገኘሁት።
ማለት በጣም ደስ ብሎኛል። ይሄን ያክል ቪው መኖሩ ይሄን ያክል ላይክ መኖሩ በጣም ደስ ብሎኛል። በት የፎሎወሯ ነገር ነው። እሷን ደግሞ እንግዲህ በጊዜ ልትስተካከላለች ብዬ ተስፋ አደርጋለሁ። ቪዲዮን ዛሬ አላርዝምባችሁ። 19ኛ ሳምንት የቴሽን ቢሃይንድ ዘ ሲን እንግዲህ 24 ሰፈር የሰራው ነው። የተወሰኑ ቪዲዮዎች ያሳየዋችሁ የተወሰኑ ተቀርጽ ነው ላሳያችሁና ሞር ቀጣይ ደግሞ በ19ኛ ሳምንት ወይ ደግሞ በመሃል ላይ እንደዚህ በምንለቃቸው እናት አስተማሪ አዝናኝ የሆኑ ቪዲዮዎችን ለሾርት ሙቪ ምናምን ነገር እየለቀቁላችሁ ነው። ሾርት ሙቪ አሁን ቢያን እንኳን አሁን ደግሞ ሞር አሪፍ የሆነ ኤዱኬሽናል እናንተን ሊያስተምራችሁ የሚችል ርቃንን የሚል አለ፣ ባዶ እግር፣ እነዚህ የመሳሰሉ ትልልቅ ሀሳብ ያላቸው ትልልቅ አስተምሮት ያላቸው ቪዲዮዎች በሲኒማቲክ ነው ወቅቱም ሞር አንደርስታንድ እንድታደርጉበት በሚል አክቲንግም እንዲሁም ደግሞ ቫይብም ለእናንተ የሚደርሱ ቪዲዮዎች ናቸው። እናንተም ከወዲሁ ቤቱን ሰብስክራይብ እያደረጋችሁ እንዲሁም ላይክ፣ ሼር ሌሎች በማጋራት ሰፖርት ማድረጋችሁ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ ቪዲዮን አዘጋጅኩላችሁ ናቲ ነበር። ፒስ አውት። ይመቻችሁ ወገን። ሰብስክራይብ እያደረግን እንጂ